የዩናይትድ ስቴትስና የኢራን መሪዎች የተፈራረሙት የመግባቢያ ስምምነት ግን ዛሬ አብቅቷል። ሞኳም የቀውሱ ቆስቋሽ ያላቸው ዶናልድ ትራምፕም የሆርሙዝ ወሽመጥን በኃይል ለመንጠቅ እያቅራሩ ነው። እና ኢራንን ማሸነፋችንን ስናጠናቀቅ በጣም ክፉኛ ተሸንፋለች። በጣም በቅርቡ የሆርሙዝ ወሽመጥ የዩናይትድ ስቴትስ ግዛት መሆኑን አውጃለሁ። ከኢራን በስተቀር እስካሁን ሀያላቸው ዓለም የለም። ኢራን ክፉኛ ከተሸነፈች ማሸነፋቸውን የሚያጠናቅቁት እንዴት እንደሆነ የሚያውቁት በእርግጥ አንድም ትራምፕ ሁለትም አማካሪና አወዳሾቻቸው ናቸው። ለብዙዎች የሚታወቀው ትራምፕ ዳግም አደራጀሁት የሚሉት የአሜሪካ ጦር ለውጊያ መዘጋጀቱ ነው። የኢራን ጦርም ለአጸፋ ጥቃት መዘጋጀቱን አስታውቋል። የጦሩ አዛዥ ጀኔራል አሚር ኻታሚ እንዳሉት የዩናይትድ ስቴትስ ጦር ጥቃት ከከፈተም የጦራቸው ስልት እንደስካሁኑ መከላከል አይደለም፣ ማጥቃት እንጂ። ዛቻ፣ ፉከራም፣ ፍጥጫው ንሯል። የዓለም ዝምታም በነበረበት ቀጥሏል። ነጋሽ መሐመድ ነኝ። ቸር ያሰማን።